ሰላም ውድ ቤተሰብ፣ ዛሬ ደግሞ በአስገራሚ ፊልም መተናል። ቪዲዮውን እስከ መጨረሻ ተመልከቱት። ዛሬ የምንመለከተው ፊልም ዘ ሜዝ ራነር የተሰኘው ነው። እስከ መጨረሻው አብራችሁን ሁኑ። ታሪኩ የሚጀምረው ቶማስ የተባለ ወጣት ስሙን እንጂ ማንነቱንና የት እንዳለ ፈጽሞ ሳያውቅ በጨለማ አሳንሰር ደቦክስ ውስጥ ነቅቶ ሲያገኘው ነው። አሳንሰሩ ተከፍቶ ሲወጣ በትልልቅ የድንጋይ ግንቦች በተከበበ ግሌድ በተባለ ክፍት ቦታ ውስጥ ይገኛል። በቦታው ላይ ያሉትን ወጣቶች የሚመራው አልቢ እና ምክትሉ ኑት ናቸው። እነዚህ ወጣቶች ላለፉት 3 ዓመታት በዚህ ቦታ የራሳቸውን ማህበረሰብ መስርተው ይኖራሉ። በየወሩ አዲስ ልጅ ከአቅርቦቶች ጋር በአሳንሰሩ ይመጣላቸዋል። ግሌድን የከበበው ትልቅ የድንጋይ አጥር ከጀርባው ስብስብና በየቀኑ የሚቀያየር ሜዝ የላብራንት መውጫ አለው። አጥሩ በየጠዋቱ ይከፈታል፣ በየምሽቱ ደግሞ ይዘጋል። የሜዙ ሕጎችና ግሪቨርስ ወጣቶቹ ከዚህ ቦታ ለማምለጥ ለዓመታት ሲሞክሩ ቆይተዋል። ራነርስ በመባል የሚታወቁትና በሚንሆ የሚመሩ ፈጣን ወጣቶች በየቀኑ ወደ ሜዙ በመግባት የመውጫ መንገድ ይፈልጋሉ፣ ካርታም ይስላሉ። በሜዙ ውስጥ በምሽት ግሪቨርስ የተባሉ ግማሽ ማሽን ግማሽ እንስሳ የሆኑ አስፈሪ ፍጥረታት ያድናሉ። በማንኛውም ምክንያት ምሽቱን በሜዙ ውስጥ ያደረሰው በሕይወት ተመልሶ አያውቅም። ለውጡና የመጀመሪያው ድል አንድ ቀን ቤን የተባለ አባል በግሪቨር ተነድፎ አእምሮን በመሳት ቶማስን ለማጥቃት ይሞክራል። ወጣቶቹም እንደ ሕጋቸው ቤን ወደ ሜዝ እንዲገባ አድርገው በሩን ይዘጋቡታል። በማግስቱ አልቢና ሚንሆ በሜዝ ውስጥ ምርመራ ሲያደርጉ አልቢ በግሪቨር ይነደፋል። ሚንሆ አልቢን ተሸክሞ ወደ አጥሩ ሲመለስ በሩ መዘጋት ይጀምራል። ይህን ያየው ቶማስ ሕጉን በመጣስ ሁለቱን ለመረዳት ወደ ሜዝ ውስጥ ይዘላል፣ በሩም ይዘጋባቸዋል። በዚያች አስፈሪ ምሽት ቶማስ አልቢን በግድግዳ ላይ በሐረግ አስሮ ከአደጋ ያድነዋል። በመቀጠልም ብልሃት በመጠቀም አንዱን ግሪቨር እየተንቀሳቀሰ ባለው የድንጋይ ግንብ መካከል በማስገባት ይደፈጠዋል። ቶማስ በሜዝ ውስጥ አድሮ በሕይወት የተመለሰና ግሪቨርን የገደለ የመጀመሪያው ሰው ይሆናል። የቴሬዛ መምጣት በማግስቱ ከአሳንሰሩ ውስጥ አንዲት ሴት ልጅ ትመጣለች። ስሟ ተሪሳ ሲሆን በእጇ ላይ እሷ የመጨረሻዋ ናት የሚል ማስታወሻ ይዛለች። ቴሬዛ ቶማስን እንደምታውቀው ትናገራለች። ቶማስ ሚንሆና ሌሎች ወጣቶች ወደ ሞተው ግሪቨር አካል በመሄድ ሲመረምሩ 7 የሚል ቁጥር ያለው ኤሌክትሮኒክስ መከታተያ ያገኛሉ። ይህ መከታተያ የሜዙን መውጫ በር ለማግኘት ቁልፍ እንደሆነ ይረዱና ወደ ሴክተር 7 ያመራሉ። የሜዙ ውድመት ቴሬዛ ከያዘቻቸው 2 የመርፌ መድኃኒቶች አንዱን ለተነደፈው አልቢ ሲሰጡት የማስታወስ ችሎታው ይመለስለታል። አልቢ ከዚህ ቀደም ቶማስንና ቴሬዛን ከሜዙ ውጭ እንደሚያውቃቸው ይናገራል። በዚያው ምሽት የሜዙ በሮች ሳይዘጉ ይቀራሉ። በደርዘን የሚቆጠሩ ግሪቨርስ ወደ ግሌድ በመግባት ወጣቶቹን ያጠቋቸዋል። አልቢን ጨምሮ በርካታ ወጣቶች ይገደላሉ። ጋሊ የተባለው ወጣት ለዚህ ሁሉ ጥፋት ቶማስን ተጠያቂ ያደርጋል። ቶማስ ትዝታውን ለመመለስ ሲል ራሱን በግሪቨር ሾው ያስነድፋል፣ መድኃኒቱንም ይወስዳል። በዚህም እሱና ቴሬዛ WCKD በተባለ ድርጅት ውስጥ ይሰሩ እንደነበርና የዚህ ሙከራ አካል እንደነበሩ ያስታውሳል። 6 ታላቁ መውጫና ፍጻሜ ጋሊ ቶማስንና ቴሬዛን ለግሪቨርስ መስዋዕት ሊያደርጋቸው ሲል ቶማስ፣ ሚንሆ፣ ቴሬዛና ቻክ ከሌሎች ወጣቶች ጋር በመሆን ይቃወማሉ። ቡድኑ ወደ ሜዙ ውስጥ በመግባት ወደ ሴክተር 7 ያመራሉ። ከግሪቨርስ ጋር ከባድ ውጊያ ካደረጉ በኋላ ቴሬዛ በኮድ ቁጥሩ በሩን ትከፍታለች። በሩ ሲከፈት ግሪቨርሶቹ ይሞታሉ። ወጣቶቹ በመውጫው በኩል አልፈው ወደ አንድ ላቦራቶሪ ይደርሳሉ። እዚያም የላቦራቶሪው ተመራማሪዎች ተገድለው ያገኛሉ። በስክሪን ላይ የሚታየው የዶክተር ኤቫ ፔጅ የተቀዳ መልእክት እንደሚናገረው ምድር በፀሐይ ጨረር ሶለር ፍሌርስ መቃጠሏንና ፍሌር የተባለ አስፈሪ ቫይረስ የሰውን ልጅ እያጠፋ እንደሆነ፣ እነዚህ ወጣቶች ግን በሽታውን የመቋቋም አቅም ኢሚዩኒቲ ስላላቸው ለምርመራ በሜዙ ውስጥ እንደተቀመጡ ትገልጻለች። መልእክቱ ሲያልቅም ራሷን ትገድላለች። በድንገት አእምሮውን የሳተው ጋሊ ተከትሏቸው መጥቶ ቶማስ ላይ ሽጉጥ ሲተኩስ ታናሹ ቻክ ቶማስን ለማዳን ሲል ጥይቱን ተቀብሎ ይሞታል። ሚንሆም ጋሊን በጦር ይመታዋል። በዚያኑ ቅጽበት የጦር መሳሪያ የያዙ ወታደሮች መጥተው ወጣቶቹን ያድኗቸዋል። በሄሊኮፕተርም ጭነዋቸው ከተቃጠለችው ምድር በላይ ይበርራሉ። የመጨረሻው ድንገተኛ ክስተት ትዊስት ዶክተር ኤቫ ፔጅ አልሞተችም። ደሟን አብሳ በመነሳት ደረጃ 1 ተጠነቆል፣ አሁን ወደ ደረጃ 2 እንሸጋገራለን በማለት ሁለተኛው ክፍል እንደሚቀጥል ታበስራለች።
ክፍል 2 በሚቀጥለው የምንሰራላችሁ ይሆናል። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።